ነው። ያሚንም ህይወት ተብየዋንም ደላሎች ምን አይነት ደላሎች ነው? ሌባ ደላሎች። እኔ ደላላ ነኝ። ሰው ረድቼ ስራዬን ሰርቼ እምኖር ኩርት ብዬ። እሺ እናንተ ሌባ ደላሎች ስለሆናችሁ ኮሚሽን ስላላገኛችሁ አሁን እቺ ልጅ ሙሉ ሂሳብ አልከፈለችም። በጣም ጭካኔ ነው። ሙሉ ገንዘብ ስላልከፈለች ያችን 1800 ኮሚሽን ስላላገኛችሁ ያደረጉበትን ሰበብ ልንገርሽ። ታሪክ ኮሚሽን እዚህ ተዋጥልን ካደኝ ትኬት ተዋጥልን ፓስፖርቷ ስለተያዘ ይዋጣላትና ይሰጠናል ብለው ነው። ሌላ ምንም አይደለም። ካሹን እነግርሻለሁ። ታላሙን እኮ አሁን በቃ ይሄንን ነገር እንዝጋ። እኔም ስራ ይልስራ ነገ ትንባይ ነገ ጧት ልጅቷ ትደውልልኝ። ሳሪ ግን ከመዝጋትሽ በፊት ግን 2 ደቂቃ ስጭኝ እንደው ስለፈጠረሽ። ኧረ 4 ተጠቀሚ፣ የኔንም እድል ተጠቀሚው። አንድ ፎዚ በመጀመሪያ ደረጃ እኔ ሙኒት ቅድም ደላላ ስል እነዚህ የቀንጅቦቹ ናቸው፣ ልዩነት አላቸው። ሳሪ ዝም በይ እንዳትዪ። በመጀመሪያ ፕሮፋይሏ ላይ ያሉትን ስልክ ቁጥሮች ስክሪንሻት አድርገናል። እሷ በሞተር ስትሄድ 90 ኪሎ ሴትዮ 290 ኪሎ ሴትዮ በሞተር እየሄደች ወቅ ስትሄድ ስክሪንሻት አድርገናታል። ከዱባይ ውጪ ባለ ሰው ምን እንደምና አስፖስተን በሷ አንደኛ ወይ ሙኒት አንደኛ፣ ሁለተኛ ነገር ደግሞ የትምህርት ደረጃ ላለችው እቺ ያቦጊዳ እኛ እንደሷ የሰው ትምህርት ቤት እንኳን አላየሽም። አሁን የተጠየቀችው ስለ ትኬት ነው። አይ ፎዚ በማርያም ሚውት አድርጌ የተጠየቀችው ስለ ቪዛው ነው አይደለ? ስለ ልጅቷ ትኬት ነው አይደለ? መጣች እቺ ሄለን የምትባለው ስም ሲወጣ አይቶ ሄለን አሏት። ሄለን የምትባለው ሚውት አድርጌ አንቺ መጣች። ሄለን የምትባለው ምን አለች? እጃዛ ቤት እንትን አድርገት ገና ልመረመር ነው ተጋብቶ እንደው በተጋባብሽ እንደው መድኃኒዓለም አለብሽ በተባለና ቲክቶክ ላይ መተሽ ብር ባዋጣንልሽ በሽታው በያዘሽ እንደው ሙሉ ከመቅደስ ላይ ተነስቶ አንቺ ላይ ባደረገው ራሃጥ ዝርክርክ። አመሰግናለሁ ሳሪ። እሺ ኤልሲ እንዴት ነሽ? ሳሪ በነገራችን ላይ አንዳንድ ጊዜ እራሳችንን ዝቅ አድርገን እባካችሁ ብለን ስንል ማለት ነው እናንተ በልጣችሁ እንዳልሆነ ልታውቁት ይገባል። በምንም አትበልጡም። በመጀመሪያ ደረጃ ስህተታችሁን እንኳን እንደ ስህተት ተቀብለን እባካችሁ ለእንደዚህ ሰው እባክሽ አግዢ፣ እባክሽ ይቺ ልጅ ታማለች ብለን ስንጠይቅሽ ራስሽን በጣም እንደተማረ አስበሽ የምትናገሪው የመጨረሻ አንቺ እንደውም ከፍ አድርጋልሻለች። ያቦጊዳ ብላሻለች። አንቺ ሀው አልተማርሽም። ጠጥተሻል ብለሽ ትሄድ ያጠጣ ነው የሚጠጣን ሰው የሚያየው። ስለዚህ መጠጣትና ለመጠጣትሽን ራስሽን ቴስት አድርጊ። ምንም ሰብአዊነት አይሰማሽም፣ ህሊናሽ አይወቅስሽም። ስለዚህ እቺ ልጅ ስለ ኢጃዛ ቤት ስለምናምን ስታወሪ መታመሟንና ሌላው ይቅር በሽታዋ ተላላፊ ነው፣ ወደ ሌላ ሰው እንዳይተላለፍ እንርዳት ነው እያለን ያለ ነው። ከኛ እንደውም እናንተ ታቋታላችሁ። እናንተ ከኛ የበለጠ ተጨንቃችሁ ብሎኳን እንደማስነሳት ብሎክ እንዳትደረግ እንደማድረግ ፋንታ ፓስፖርቷን ተቀብላችሁ እንደመስጠት ፋንታ አፋለን ብላችሁ መታችሁ እዚህ ጋር ታወራላችሁ። የእውነት ለመናገር እንደናንተ አይነቶቹ ተደምረው አንድ ላይ ኢትዮጵያ ይሄን ያህል ህዝብ አላት መባላችን በጣም ያናድዳል። ብልግናችሁን ደግሞ ልክ እንደ ጀብድ መታችሁ እዚህ ጋር ታወራላችሁ። ጠጥተሽ ነው አልተማራችሁ ምናምን። በጣም ተምረሽ የለ አንቺ ማስተርሽን ይዘሻል። በጣም ጉብዝናችሁን ያሳያችሁን ደግሞ የንቀታችሁ ጥግ ደግሞ እናንተም ብሎ ሰው ደግሞ ተቆጥራችኋል ከሰው እኩል። ወላሂ አንዳንድ ጊዜ በግድ እንድንናገር ለምን ታደርጉናላችሁ? ዝም ስንል አላወቅንም ማለት አይደለም። አውቀን ነው ዝም ያልነው። አያችሁ እንግዲህ የሚሰራውን ስራ ተመልከቱ። ምክንያቱም አንዳንድ ጊዜ ዝም ታሳውማና መገኘት ያለበት ለምንድን ነው የማትረዱት? አያችሁ ምን ያለ ሲያስጠሉ በኢላሂ ወይ ምንድነው የምታግዣት ነገር አለ ልጅቷ ማናት? ቆይ ነይ ቶሎ በውስጥ እንትን አልላክልሽ ሁሉ ነገሯን ነይ ቶሎ አንዴ። መልካም እሺ። ስንት አይነት ጤንዚዛ ሰው አለ በፈጣሪ። እኔ መናገር የምፈልገው አሁንም ለእናንተ ነው። ምክንያቱም እነሱ ሌብነትም ማወናበድም ማምታታትም መሸጥም መለወጥም ስራቸው ነው፣ ቢዝነሳቸው ነው። እናንተ ግን እንደኛ ያላችሁ እህቶቻችን እንድትማሩ የምፈልገው ከእንደዚህ አይነት ድርጊቶች ተቆጠቡ። የግፍ ግፍ እየተሰራባችሁ ነው። የግፍ ግፍ እየተደረገባችሁ ነው። ታማችሁ እንኳን ወደ ሀገር ሊድ ስትሉ በማታውቁት መንገድ እየተከነሰላችሁ፣ በማታውቁት መንገድ ፓስፖርታችሁ እየተያዘ አረቦች በጣም ይሻላሉ ከእንደኛ አይነት ቆሻሻ ሰዎች 10 እጅ ይሻላሉ።
በጣም ጥሩ ናቸው እነሱ። የራሳችን ዜጋ ነው የሚጎዳን። ሰው በእንደዚህ በቲቪ ታሞ እርዳታ እየተለመነለት ወደ ሀገሩ እየሄደ ሌላ አይነት ነገር አሳልፎ መስጠት ደግሞ ከእንደዚህ አይነት ነገር መማር አለባችሁ። እኔ እናንተን ነው መምከር የምፈልገው። ደነዝ አትሁኑ። ሁል ጊዜ ማንም ጥሩ የለም። ማን ለማን ነው ቪዛሽን የምታሰሪው? ማን ነው ቪዛ የሚያሰራልሽ? ማን ነው ወስዶ የሚሸጥሽ ማዳም ቤት? ማን ነው እወቂ። በየትኛው ህገ ኤጀንሲ ነው የምትመጪው? እወቂ። እንዴ እናንተ ሁል ጊዜ እንደው ለሌባ እንደዚህ ያሳልፋችሁ እኛን እየሰጣችሁ ትኖራላችሁ? ሁል ጊዜ በእናንተ ኬዝ እኮ ነው እየተጣላን ያለ ነው። ሁል ጊዜ እንግዲህ ተመልከቱ። አሁን ይቺ ቆሻሻ ጠጥታችሁ ነው አልተማራችሁ ምናምን የምትለው። በጣም እዚህ አረብ ሀገር ላይ በዲግሪ በዲፕሎማ የሚቆጠር ያለ ህዝብ ያለበት ነው። ባይዘው ወይ ልንገራችሁ፣ እኛ እዚህ ላይ ስለተቀመጠን እንጂ ከታችሁ ነው ኮሜንት የሚጽፉ በጣም ምሁር ልጆች አሉ። በነገራችን ላይ ፊደል መቁጠር አይደለም እድሜ አይደለም የሚያስተምረው ጊዜ ነው፣ ደግሞ ጭንቅላት ነው። ፊደል መቁጠር አይደለም። ግን እናንተ ለሌባ ለምን ትጋለጣላችሁ ጋይስ? ለሌባ ለቆሻሻ ለአጭበርባሪ ለምን ትጋለጣላችሁ? እኛ ሰባይነት ሳሪ ፓስፖርት ሲያዝባቸው አሁን አንድ ልጅም እዚህ ጋር እየጻፈች ነው። ፓስፖርት ሲያዝባችሁ ግራ ቀኝ ሳትሉ ቀጥ ብላችሁ ፖሊስ ስቴሽን ሄዱ። ፓስፖርት የሌበር ኬዝ አይደለም፣ የኢሚግሬሽን ኬዝ አይደለም። ፓስፖርት የፖሊስ ኬዝ ነው። ፓስፖርታችሁ ቪዛ ኖራችሁም ሳይኖራችሁም በገንዘብም በምንም ሰበብ ሲይዙባችሁ ቀጥ ብላችሁ ፖሊስ ጣቢያ ገብታችሁ እኔ እከሊት የተባለች ሴት ፓስፖርቴን ይዛብኛለች፣ ይኸው ቁጥሯ፣ በሰከንድ ነው የሚያስመጣት። በሰከንድ አላመጣታለች፣ ቀጥታ ወደ ኒያባ ያስተላልፏቸዋል። 10,000 ተቀጣ ነው። ከዛ ደግሞ ፓስፖርታ ነው የምትሰጣቸው። ከፊል ቢሆን ደላላ ብትሆን በገንዘብ ቢሆን፣ ገንዘብ ደግሞ በገንዘብ ብድር ወይም በቪዛ ኬስ ካቲብል አድል የሚባል ቦታ አለ ፍርድ ቤት ውስጥ። እዛ ጋር ሄዳችሁ ወረቀት ትጻጻፋላችሁ እንጂ ፓስፖርት የሚያስይዛችሁ ምንም አይነት ጉዳይ የለም። በገንዘብ ፓስፖርታችሁ ሲይዙ ቀጥ ብለሽ አሁንም ፖሊስ ጣቢያ ገብተሽ እንዲህ ብላ ወስዳብኛለች ክሰሺ፣ ህጋዊ ሆንሽ አልሆንሽ አይጠይቁሽም። እኔ ወረቀቴን ለማስተካከል እሷ ስለያዘችብኝ ነው ፓስፖርቴን አሰጡኝ። ልሳፈር ነው ፓስፖርቴን አሰጡኝ። ስራ ልገባ ነው ፓስፖርቴን አሰጡኝ። ፓስፖርት ማንም መንካት አይችልም። ሂዳችሁ ክሰሱ፣ ተቀበሉ። ተበጠበጥን እኮ መቤቴን ተበጠበጥን። ግን እቺኛዋን ሳራ ወላሂ ነው የምልሽ እኔ በ10 ጣቴ እፈርማለሁ ልቀጣበት። ብሎክ ያደረጉበት የዚች ደግሞ የሚያናግረው አንድ መንግስት ለእሷ የተለየ ህግ ያወጣላት መስል በዚህ ጋር ትናገራለች። የትኬት ሲዋጣላት ምን አስባ እንደሆነ ልንገርሽ። አሁን ይመልሷትና ፓስፖርትሽ ነው ሰበቡ ሲባል ለማዳሟ ብር ለመስጠት ይዋጣል፣ እጄ ይገባል ኮሚሽን ይበላል ነው። ሌላ ምንም አይደለም። ጠጥተሽ ነው አላለችም እናቱ። ካገባሽ እልሽ ልንገርሽ፣ አንቺ ጠጥተሽ በየእንትኑ ስንት ነገር እያደረግሻቸው እንደዚህ ችግር ላይ እያወጣሽ እየጣልሻቸው ችግር ውስጥ የምከቻቸው እህቶች የምታነሳው እሷ ናት። አንቺ ጠጥተሽ ነው ብለሻታል። ጠጥተሻታች እንደ ፈንጅ ጠጪ እዛ አረቺ ላርጋቲንና ካርጎ ተጠጣ። ምን ፈንጂም የጀግንነት ነው። አፈር አባቷ ትብላ ጤንዚዛ እንዴ! ወላሂ መሲ በጣም ነው የሚያበሳጨው። የታመመ ሰው ለታመመ ሰው እንዴ! አንቺ ዛሬን ማታን በምን አይነት መልኩ እንደምታሳልፍ ለማይታወቅ ሰው እንዴት እንደዚህ አይነት ነገር ይደረጋል? አሁን ወደ መፍትሄው እንሂድ። ዳኒ ልጅቷ ፓስፖርቷ ካለ በቃ ትኬት ቆርጣ መውጣት ትችል ከሆነ ትኬቱን ለነገ ለከነገ ወዲያ እናድርገው፣ እንዳይበላሽብን ለከነገ ወዲያ እናድርገውና ነገ ጠዋት ይዘናት ፖሊስ ጣቢያ ተስተካክሎላታል፣ መውጣት ትችላለች። ፓስፖርቷ ሙኒት ውጭና ደውይለት፣ ይሄንን ለማጣላት በቃ ለሳሪ ለዳኒ ደውይለት፣ ወይም እኔ ደውልለትና ፈልጉ፣ መፍትሄውን እዚሁ ላይ ፈልጉ። ልጅቷ አይውላችሁ ጋይስ፣ ብሎኩ ነው መነሳት ያለበት። ብሎኩ ነው በብሎኩ ሰበብ ነው አውት ፓስ የተፈለገው። ኖ ብሎክ አድርገዋታል። በአውት ፓሱ መውጣት ትችላለች። ታውሳ እንጂ ብሎኩን ፎዚ እዚህ የተጫጫሁ እሱን ቅድም ባልሽው መንገድ ጠዋት እንትን ትሄጂና ማለት ነው። በዛ መንገድ ይኬዳል። ዳኒ አውራ። ዳኒ ሚዩትን አንሳና አውራ። ወይ ሳሬ መልስልን የምንጠይቅህን። እሺ ጠይቁኝ። ሙኒት ጠይቂ።
ብሎኳ ከተነሳና ፓስፖርት ካገኘን ያው ይሄ እኮ ጥያቄ አያስፈልገውም። ተሳስቼ ነው በቃ ብሎኳን ካስነሳችልን ነገር ፓስፖርቷን ብሎኩ መነሳቱና ፓስፖርት መመለስ፣ ሶስተኛ ነገር ደግሞ ቪዛው መከንሰል አለበት። ባይዘው አይ ቲንክ ያው ቪዛው ራሱ አይዲ ጋር የደረሰ አይመስለኝም፣ ቼንጅ ስታተስ ላይ ያለ ነው የሚመስለኝ እና እሱ መከንሰል አለበት። አንድ ቪዛ ከቼንጅ ስታተስ አልፎ ሜዲካል ወስዳ ሁሉ ነገር አይዲ እስካልወጣ ድረስ ትራቭል ማድረግ አችልም። በመሀል ያለ ነው ያላለቀ ወይ ደግሞ ያልተከነሰለ ቪዛ ነው የሚሆነው። መሀል ላይ ያለ ቪዛ ነው። እሱንም ኮንሲደር ማድረግ ያስፈልጋል። እሱ ነው ፓስፖርት ኮፒ እኔ ቼክ አደርገዋለሁ። አይዲዋ እንደወጣና እንዳልወጣ እኔ ቼክ አደርገዋለሁ። ላከውና እሺ ሙኒትና ፎዚ ይሄን ኃላፊነት እንስጣችሁና እናንተ ጨራርሳችሁ ብቻ ልጅቷ በሰላም ሀገር የምትገባበትን ነገር ስትፈጥሩ እዚህ ጋር መተን ደግሞ የሚያስፈልገውን ነገር እናደርግላታለን። ይሄ የትኬቱ ሌላኛው ሁለተኛው ኦፕሽን፣ አንደኛው አሁን ያወራነው ኦፕሽን ነው። ሁለተኛው ኦፕሽን ደግሞ ሙኒት ፓስፖርቷን ማግኘት ከተቻለ እና በአውት ፓስ መውጣት የምችልበትን ነገር ማመቻቸት ነው። እሺ በቃ በስልክ እንነጋገር። የልጅቷን ፓስፖርት በስልክ ቁጥሯንም ስጡኝ። በቃ ያለችበትን ሁኔታ አጣርተን እናረጋጋት። እኔ እሰጥሻለሁ። ላኪልኝ በዋትስአፕ